ማህበረ ሥላሴ ከብዙ ዘመናት እልፍ ዕደት በኋላ የሆዲቱ ወዛ ትልቅ ልጅ ወለደ። ስጋውና ደሙ የሚፈተትበት ታቦትሽ ነደደ። ከተቀበረበት ከመንበሩ ርቆ ላይመለስ ሄደ። የቤተልሔምሽ ክብሯ ተገፈፈ ላይመጣ ነጎደ። ጸጋ መክፈልት የለም ደጅ ሰላም ፈርሶ ወጥቶ ተሰደደ። ዘንባባው ተቃጥሏል አጸደሽ ወይሞ ሞገስ ርቆታል። ስንዴ የምትለቅመውን አቅማቢት መነኩሴን በሴፍ አርደዋታል። ጨግናዋን መነኩሴ ከክብረ ሳንሰው ንቀው ጥለዋታል። እባክሽን ድንግል ባቀፍሽው ሕፃን በኢያቄም ሐና በፈሰሰው እንባ በአባቶች ልመና ይሄን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። ማህበረ ሥላሴ ዘመነ ውዳሴሽ ከወዴት ወደቀ? ምነው ምህላሽ ከደመናው በታች ቀረና ደቀቀ? ምነው ዙፋላ መታገስሽ በዛ ዝምታሽ ረቀቀ? ጸሎተ እግዚኦታሽ እንዴት ባለ ሥራ ከመንገድ ታነቀ? የመጓው ኮከብ መልአኩ ዑራኤል የድኅነትን ጸበል አትነዛልንም ወይ? የደብሩ ዳኛ ከሚነደው እሳት አታድነንም ወይ? ከሦስቱ ሕፃናት የባሰ ነው ዛሬስ በቤት የሚነደው። እንደ ምናምንቴ የሚዘብተውን አንተው ተፋረደው። አታድኝንም ወይ የጀራዋ ንግሥት ሰማዕቷ አርሴማ? አቅማችን ደክሟል መነሳት አልቻልንም ወድቀናል ከማማ። ዘንባባሽ የት አለ ዳደግ ሲበደል የምትቀጪበቱ? ሲገርፍ አላየንም ነበር ሲደፈር ልጆች ሲሞቱ። እባክሽን ድንግል ባቀፍሽው ሕፃን በኢያቄም ሐና በፈሰሰው እንባ በአባቶች ልመና ይሄን ክፉ መዓት መልሽልንና ዳግም ደስ ይበለን ደግመን እንጽናና። አባ ገብረ መንፈስ ቅዱስ ዝቋላ ምድረ ከብድ ምን ሆነው የሆነኛ አንተ ዘመድ? ባንተ የጀመረ ስቃይና መሰደድ ይኸው ደጅ ገብቷል ሰቆቃ መታረቅ። ለአንበሳና ለበር አይደለም ምትራራው? ምነው ዛሬ ጨከንክ በልጆች ስፍራ? ምነው ዝም አልከው ምስኪኑ መነኩሴ ስምህን ሲጠራ? አባ ገብረ ሕይወት